እንዴት እንደጨነቀኝ። እሺ ቆይ አሁን ምን ብዬ ነው የምጠይቀው? እናትዬ ካንተ ፍቅር ይዞኛል? አይ እናትዬ አፈቅርሃለሁ። ኡፍ እንዴት ይጨንቃል። ብቻ በቃ የመጣው ይምጣ። ዛሬ ግን ሳልነግረው አላድርም። ግን እዚህ ልንገረው ወይስ ምሳ ልጋብዝ ብዬ ከበላም በኋላ ልንገረው? አይ እዚህ እነግረዋለሁ። በቃ ደግሞ እርግጠኛ ነኝ እሺ ይለኛል። ይህንን የመሰለ መልክና ይህንን የመሰለ ሰውነት አይቱማ እምቢ ሊል አይችልም። አያደርገውም። መጣ መሰለኝ። ሳምሪ አምሮብሻል። በጣም አመሰግናለሁ። እንዴት ነህ? አለሁልሽ። ዋው በጣም ነው ያማረብሽ። አመሰግናለሁ። እንደዚህ የተዋብሽው ምንም በማስመልከት ነው እንዴ? ተረጋጋ እንጂ ቀስ ብለህ ታውቀዋለህ። እሺ አሁን ልንገረው ወይስ ትንሽ ልቆይ? ኡፍ እንዴት ግን ጨንቃል። እንዴ ምንድን ነው ዝምታው? ምን እያሰብሽ ነው ሳምሪ? አይ አለሁ። እና እንዴት ነህ? አለሁልሽ። ደህና ነሽ አንቺ? በጣም አምሮብሃል። እሺ ደህና ነሽ? እሺ እንዴት ነሽ? ደህና ነህ? አለሁልሽ። እንዴት ናችሁ? እንዴ አንተ ወሬኛ ነገርካት እንዴ? ኧረ አልነገርኳትም። አንቺን እየጠበቅኩ ነው። እና እንንገራታ። ምንድን ነው ደግሞ የምትሾካሾኩት? አይ ምንም፣ የሆነ ነገር እኮ ልነግርሽ ብለን ነው። እንዴ ምንድን ነው? ውድ እህቴ ዛሬ እንዴት ደስ እንዳለኝ። ማለቴ ምን ተገኘ? ያው እስከ ዛሬ ናቲ ለእኔም ለአንቺ ምርጥ ጓደኛችን ነበር አይደል? አዎ ከእኔ ይልቅ ደግሞ ለአንቺ በጣም የቅርብ ጓደኛሽ ነበር። ያ ምርጥ ጓደኝነት ከዛሬ በኋላ ወደ ፍቅር ተቀይሯል እና እሱን ልነግርሽ ነበረ። ምን ማለቴ? ምንድን ነው የምታወሩት? አዎ ያስደነግጣል። እኛም ሰርፕራይዝ ልናደርግሽ ስለፈለግን ነው እስከዛሬ ያልነገርሽ። እንኳን ደስ አላችሁ። በጣም ደስ ብሎኛል። እናመሰግናለን የእኔ ቆንጆ። የኔ ፍቅር ለአንቺ ጊዜያችን እናጣጥም። ዛሬ ደስታችን ቀን ነው። እንዴት አምሮብሻል ደግሞ። አመሰግናለሁ። አንተም እኮ በጣም ውድ ነህ የኔ ባል። አንቺን የሰጠኝ ፈጣሪ ከልብ አመሰግናለሁ። ታድዬ እውነት ነኝ፣ በጣም እድለኛ ነኝ። ሰላምዬ ወይኔ ጉዶን ኩልሽ እኮ። ወይኔ እምቢ እኔ ሰርፕራይዝ አደርገዋለሁ ብዬ ስጠብቅ እሱ ቀድሞ ሰርፕራይዝ አላደረገኝ መሰለሽ? ናቲና ሳራ ፍቅር ጀምረውልሻል። አዎ የገዛ እህቴ ሳራ። ወይኔ አንቺ ተጫወቱብኝ እኮ። ወይኔ ሳምሪ እኔማ እንዳቃጠለኝ አይቀራት ምሰራለታለሁ። ይሄ የማይረባ እሺ። አንቺንም የማሞክርሽ ጉዳይ አለኝ። እሺ በቃ ቤት እመጣለሁ። እሺ ልዩ ሴት እኮ ነሽ። እድለኛ ነኝ አንቺን በማግኘቴ። በነገራችን ላይ አመሰግናለሁ። እኔ በጣም ደስተኛ ነኝ። ስለቀደምሽ ነው እንጂ እኮ ሴት ነሽ። አታሳፍረኝ። እኔ ነበር ግን እንደዚህ ሆናችን በጣም ይገርማል። ሄሎ፣ አቤት። አዎ ነኝ። አላወኩም አብርሽ። አዎ
አብርሽ እንዴት ነህ? ዛሬ ከየት ተገኘ? ጥሩ አመሰግናለሁ ስላስታወስከኝ። ቻውሽ። አብርሽ ነው እንዴ ደወለልሽ? አይገርም? እኔ ራሱ ገርሞኛል። እኔ የምልህ ናትዬ አብርሃምን ግን አወቅኸው? ኧረ አላወቅኩትም። በጣም ይቅርታ። እኔማ ሳራ የነገረችው መስሎኝ ነበር። አይ አልነገረችኝም። እንዴ ናትዬ የሳሪ ድሮ ፍቅረኛ እኮ ነው። ኧረ በጭራሽ አልነገረችኝም። ወይኔ እናቴ የነገርኩ መስሎኝ እኮ ነው። አይገርም? እኔ እኮ እረሳለሁ። ኧረ ናትዬ እንደዚህማ ቶሎ አይክፋ። አብርሽ እኮ የድሮ ፍቅረኛዋ ነበር። አዎ ናትዬ፣ እንዴ እሱማ ድሮ ያለፈ ታሪክ ነው። አሁን የልቤ ንጉስ አንተ ብቻ ነው። ዋናው ነገር አሁን ምን ፈልጎ መጣ ነው። በቃ እኔ ልጅ ምን ይሄ ፍቅር ምን ይመጣል? በቃ ሸሸኝ። ገና ምን አይታችሁ ብትንትናችሁ ነው የማወጣው። ይሄማ ገና ጅማሬው ነው። ሄሎ እንዴ! ሲጀመር እኮ ናቲ በጣም ከብዙ ሴቶች ጋር የሚያመላልስ በጣም ባለጌና ሴሰኛ ወንድ ነው። እንዴ የኔ እህትማ ይሄን ጉድ በምን ታውቃለች? እኔ ብነግራትም ደግሞ ታምናኛለች ብዬ ስላላሰብኩ እኮ ነው። ብቻ አላውቅም። እህቴን ከእንደዚህ አይነት ሲኦል ከሆነ ህይወት እንዴት ማውጣት እንዳለብኝ በጣም ጨንቆኛል። እሷንማ ሲቀርባት እትት ብሎ የዋህና ምስኪን ሆኖ ነው የቀረባት። ጉዱን ግን እኔ ነኝ የማውቀው። ብቻ ግን በቻልኩት አቅም እህቴን ከዚህ ጉድ ማውጣት አለብኝ። እኔማ ብነግራትም ታምነኛለች እኮ ብዬ ስላላሰብኩ ነው። ብቻ ግን ምን አይነት ባለጌና ወራዳ ወንድ አብሯት እንደሆነ እያንዳንዱን ነገር አስረዳታለሁ። እሺ በቃ አዎ ልክ ነሽ። እሺ ቻው። ምን ነው እህቴ? አሁን የሰማሁት እውነት ነው? ምኑ? ሁሉንም ሰምቻለሁ። እውነቱን ንገሪኝ። ወይ ከሰማሽማ እሺ በቃ እኮ ንገሪኛ። ናቲ አንቺ እንደምታስበው የነሱ አይደለም። እኔ ራሱ በጣም በተደጋጋሚ ከብዙ ሴቶች ጋር አይቼዋለሁ። ቆይ ለምን አልነገርሽኝም እስካሁን? ምን ብዬ ልንገርሽ? ፍቅር ስትጀምሪ እንኳን ለኔ ምንም አላማከርሽኝም። ወይኔ ሳራ ተጫወተብኝ አይደለ? ሳሪዬ እኔ እኮ ተሳስቼ ሊሆን ይችላል። እንዴት ማለቴ እንግዲህ አሁን ተቀይሮ ሊሆን ይችላል። ማለቴ እንዴት ማወቅ ይቻላል? አሁን አንቺ ምንም እንዳትይ፣ እኔ መች እንደሆነ አጣርቼ እነግርሻለሁ። አልገባኝም። ምን ልታደርጊ? አይዞሽ እህቴ፣ እኔ ለአንድ እህቴ ካልሆንኩኝ ለማን ሆናለሁ? እያንዳንዱን ነገር በታተኛ እውነቱን አገኘዋለሁ። እኔ እንጃ፣ እኔ ምንም ነገር አላውቅም። ብቻ ፈጣሪ የውሸት ያድርገው። ደግሞ እኔም በሆን እሱ ነው የምፈልገው። ራሴ እንዴት እንዳመመኝ በቃ ትንሽ ልረፍበትን። እሺ ውይ እህቴ፣ እንደዚህማ እንድትጎጂብኝ አልፈልግም። ችግር የለውም፣ ስተኛበት ይበቃኛል። እሺ በቃ እህቴ ገብተሽ ረፍት አድርጊበት። እሺ አይ ሳምሪ በታተንኳቸው የማይረቡ እኔ ላይ ቁማር። የኔ ፍቅር ምን ሆነሽ ነው? ነይ ተነሽ፣ ሐኪም ቤት እንሂድ። አይተወኛል። እንደዚህ ነው የሚያደርገኝ። ፀሐይ ስለምታኝ እስተኛበት ይተኛል። በቃ ሰላም ቤት ጠብቀኝ፣ ትንሽ ልረፍበት። እሺ ምን ላምጣልሽ? ናቲ በእናትህ አታስጨንቀኝ። አሞኝ ነው አልኩህ አይደል እንዴ? እኔ እኮ ለአንቺ ብዬ ነው ፍቅር። ችግር የለውም። ለእኔ አታስብ፣ አትጨነቅ። ለምንድን ነው የማስበው? እኔ ከአንቺ ውጭ ማን አለኝ? መች ይታወቃል እሱ። ሆ የዛሬው ለየት ይላል ሳርዬ። የምትናገሪውን ግን ታውቂያለሽ? ማለት ምን ለማለት ፈልገህ ነው? ራሴን ነው እኮ ያመመኝ። አበድኩ አልከው እንዴ? እንደዛ እኮ ማለት አይደለም። በቃ ሻው ልተኛበት፣ ስነሳ እናገራለሁ። እዛው ጠብቀኝ።
እሺ ትንሽ አረፍ በይ። ሳሎኑ እጠብቅሻለሁ። ግን በጣም እኮ ነው የተለወጠችው። እኔም እኮ ስለሱ ላናገረህ ነው የደወልኩልህ እናትዬ። ለእኔም ምንም አልነገረችኝም። ጭራሽ ንግግሯ እኮ ይከብዳል። እንዴት? የሆነ ነገር ግራ ያጋባል። የጥላቻ ይሁን የፍቅር ግን አልገባኝም። እኔ እንጃ። ብቻ ግን መጀመሪያ ስልክ ስታወራ ነበር። እኔማ ካንተ ጋር ይሆናል ብዬ አስቤ ነበር። አረ ከኔ ጋር አልነበረም። ምን እያለች ነበር? ኦ በቃ ተዋወቅኩት። ከማን ጋር ነው እንዴ? ከአብርሽ ጋር ነው፣ ከድሮ ፍቅረኛዋ ጋር። ምን? ከሱ ልጅ ጋር አሁንም እያወሩ ነው? ናትዬ ብታይ በጣም ብዙ ጊዜ ያወራሉ። ቀስ ብለህ ስልኳን ተቀበላትና ቼክ አድርገው እስቲ። ለማንኛውም እንደዛ አደርጋለሁ። እኔ እኮ በዚህ መሀል በጣም ተጨነኩ። አንተ ጓደኛዬ፣ እሷ ደግሞ እህቴ። ቆይ ምንድን ነው ግራ ይገባሽ? ስለ ሳራ የማታውቀው በጣም ብዙ ነገር አለ። ማለት አልገባኝም። አውቃለሁ ሳራ ጓደኛ ነበረች፣ አሁን ደግሞ ፍቅረኛ። ግን ደግሞ ምንም ቢሆን ከኔ ከእህቷ የምደብቀው ነገር የለም። እንዴት ነው የሚደበቅ ነገር የሌለው? ሳራ ካንተ ጋር ከተለያየሽ በኋላ ከብዙ ወንዶች ጋር ነው ስልክ ስታወራ የምታመሸው። ምን? ሳምሪ ምን እያልሽ ነው? ይቅርታ ናትዬ፣ ስለ እህቴ እንደዚህ ታወራ አውቃለሁ፣ ይከብዳል። ግን ደግሞ አንተ ጓደኛዬ ነህ፣ መጎዳት የለብህም። ግን እኮ ሳራን እስከማውቃት ድረስ እንደዚህ አይነት ሰው አልነበረችም። እኔም እኮ ያንን ነው የምልህ። እሷን አታውቃትም። እሷን ማወቅ ከፈለክ ግን እኔ የምልህን ነገር አድርግ። ወይኔ ናቲ መጮቻ አደረገችኝ። ለማንኛውም ግን ሁሉንም ለማወቅ መናደድ የለብህም። ቀስ ብለህ ማስመሰል አለብክ። እሺ አመሰግናለሁ። በቃ ልሂድ። እንዴ ናትዬ ትንሽ አትቆይም ሳራ እስክትነሳ? አይ ቸኩላለሁ። የኔዎች እና እንዴት ነሽ? ደህና ነኝ፣ ተሽሎኛል። ዋናው እሱ ነው። ግን ራስሽን ዝም ብለሽ አትጉጂ። እሺ የኔ ቆንጆት፣ አልጎዳም፣ አታስቢ። እንዴ ካንቺ ውጭ ማን አለኝ? በዛ ላይ ደግሞ የሆነ ነገር ብትሆኚ ምን ይውጠኛል? አይዞሽ፣ ኧረ ምንም አልሆንም፣ አታስቢ። እናት ያለ አይደል ሳሎን? ማ ናቲ? እንዴ እሱ እኮ ወዲያው ነው ሄደው። ምን ነው? አይ ስነሳ አወራለሁ፣ ጠብቀኝ ብዬው ነበር። የሆነች ልጅ ደውላለች ነው የወጣው። ምን? እኔ እንጃ፣ የአክስቴ ልጅ ናት ነው ያለኝ። እንዴ የምን ያክስት ልጅ? ስለ አክስት ልጅ ኮርቶኝ አይቀርም። እኔም እኮ ግራ የገባኝ እሱ ነው። በጣም ነው የሚገርመው። ለካ ሰውን አውቀዋለሁ ማለት አይቻልም። ጉድና ጅራት ከወደ ኋላ ነው ሲባል አልሰማሽም? እውነት ነው እሱማ። እኔ እናቴ እንደዚህ አይነት ሰው ጭራሽ አይመስለኝም ነበር። እሱ እኮ ነው የሚገርመው። ቆይ ግን ሰውን እንዴት ማወቅ ይቻላል? ቆይ ሻው እንዴት ነው የማውቀው? እስቲ ለማንኛውም ስልኩን ተቀበይና ቀስ ብለሽ እዩ። በቃ ሻውን ተነሽና ተጣጣቢ። ቆንጆ ምግብ ሰርችልሻለሁ። እሺ ሳሎን ነው በቃ። የኔ ቆንጆት፣ እውነት በጣም ነው የማመሰግነው። አንቺ ባትኖርልኝ ምን ይውጠኝ ነበር? እሺ እቴ ሞ በቤ በቃ የምመደካከም ነው። ተነሽና ምግብ አብረን እንብላ። እሺ እናቴ ተነሽ የኔ ቆንጆ። ሄሎ ሰላምዬ፣ እንዴት ነሽ? ብታይ እንዴት ደስ እንዳለኝ። ያሰብኩት ነገር እያንዳንዱ ነገር ባሰብኩት መንገድ እየሄደልኝ ነው። በቅርቡ ናቲን በእጄ ሊገባ ነው። እኔማ አሁን የደወልኩልሽ ስለ ቀጣዩ እቅዳችን እንድናወራ ነበር። እኔ የምልሽ እኔማ አንድ ነገር አስቤ ነበር። ምን መሰለሽ? አንቺ አዲስ ያወጣሽው ሲም አለ አይደለ? በሱ ሲም ለሳራ ለናቲም እኩል ቴክስት ልክላቸዋለሽ። መጀመሪያ ለሳራ ከዛ ደግሞ ለናቲ። አዎ የኔ ጀግና፣ ምን እንዳሰብኩ በደንብ ተረድተሽኛል። እንግዲህ ውለታ ከፋይ ያድርገኝ። እሺ የኔ ቆንጆ፣ በጣም አመሰግናለሁ። እሺ ቻው፣ እደውልልሻለሁ። ቻው። በመጨረሻም ተሳካ። እፎይ።
የኔ ፍቅር ምን ሆነሽ ነው ግን እንደዚህ ተቀየርሽው? እኔ አልተቀየርኩም። ባይሆን አንተ ልጠይቅ። እኔን ተቀይረሃል እያልሽኝ እንዳይሆን? አዎ ጭራሽ እኮ የማላውቀው ሰው ነው የሆንከው። የኔ ፍቅር ምን አግኝቼ ይለውጣለሁ? ደግሞ እንዴት እንደናፈቅሽኝ አይደል? ብናፍቅህማ እንደዚህ አጠፋም ነበር። አንቺ እኮ ነሽ አንዴ ደስተኛ አንዴ ሌላ ባህሪ እያመጣሽ እኮ ያስቸገርሽኝ አንቺ ነሽ። ታዲያ ለምን ቀርባ ጠይቀኝ? ተይ እንጂ ፍቅር እንደዚህማ አትበይ። ሳልጠይቅሽ እኮ የቀረሁበት አንድ ቀን እንኳን የለም። እንጃ ባይገርምሽ ሁኔታሽ ሁሉ ከኔ የመሸሽ ነው የሚመስለው። ሁኔታ እንዴት ሆነብክ? ምንድን ነው እንደዚህ ፈገግ ያስባልሽ? ተው እባክህ፣ አንተ አይሆንም ማለቴ ለኔ የሚሆነውስ ምንድነው? ለኔ የማይሆነውስ ምንድነው? ማለቴ አነበብኩ አላነበብኩ አንተ ምን ጥቅም የለውም። እስቲ ያሳየኝ ሌው። ወይ እንግዲህ አይጠቅምም አልኩ አይደል? ለኔ የሚጠቅመኝና የማይጠቅመኝውን እኔ ነኝ የማውቀው። ምንም ጥቅም የለውም ላንተ ያልኩህ አይደል? ለሰበኝ ባይሆን ምን ችግር አለው? ችግርም የለውም በቃ የለውም። ምን ነው? እስቲ ቆይ ሌው፣ እስቲ ሌው። ምን ሳራ ለካ እስከ ዛሬ ስትጮችብኝ ነበር። አንተ እንጂ ተጫወትክብኝ። እኔማ ምን ተጫወትኩብህ? ታዲያ ይሄን ሜሴጅ እኔ ነኝ የጻፍኩልሽ? አንቺ ከሃዲ! ቆይ ምን ሆናችሁ ነው? ድምጻችሁ እኮ እቺ ድረስ ነው የሚሰማው። የገዛ እህትሽ ነች እኔን እዚህ ቁጭ አድርጋኝ ከሌላ ሰው ጋር ቴክስት ትጻጻፋለች። ምንድን ነው የምታወራው ናቲ? የኔ እህት እንደዚህ የምታደርገው? ታዲያ ደግሞ እኮ ቁጣዋ በሷ ይብሳል። ብቻ እሺ፣ ለማንኛውም አንተ ተረጋጋ። ቁጭ በል መጀመሪያ ተረጋጋ። እሺ እኔ እናግረት እመጣለሁ። አሁንማ እውነቱን አወቅኩት እኮ። በቃ ናቲ ነገርኩህ እኮ ተረጋጋ። ናቲ ተረጋጋ። ምሳ ላቅርብልህ እንዴ? አይ ሳምሪ፣ በዚህ ሁኔታ እንዴት ይበላልኛል ብለሽ ነው? አንተን ለመሰለ ሰው ጥሩ ፍቅር እንጂ ነገር እኮ አይገባህም ነበር። እንዳንቺ እኮ የሚረዳኝ ሰው የለም። ማን ይረዳኛል? ማንም የለም። እኛማ በምን አይነት አይተን ማለት አልገባኝም። እኔ የምልህ ናቲ፣ አውቃለሁ ፍቅር እውር ነው። ከውርም እውር እንጂ። ለነገሩ ግድ የለም አሁን አይንህ በደንብ ተገልጦ ከዚህ በኋላማ አይኔ በደንብ በርቶልኛል። ሄሎ ሳምሪ፣ እንዴት ነሽ? ባይገርምሽ ስላንቺ እያሰብኩ ነው የደወልሽው። ቁም ነገር እንዴ? እንዴት አላስብም? ምንም ቢሆን እኮ ባለውለታዬ ነሽ። መቼ? የት ቤት? በቃ እሺ፣ የሆነ ሰው እየጠበቅኩ ነው። ሰውየው እንዳገኘሁት ቀጥታ እመጣለሁ። እሺ ቻው። እኔ የምልሽ ናቲ ግን በቃ በዛው ጠፍቶ ቀረ ማለት ነው? እንጃ አባቱ። ቆይ ደውሎልሽ ማያውቅም? አያውቅም። ቆይ አንቺስ ብትሆኚ ደውለሽለት አታውቂም? እኔማ ደውዬ አላውቅም። ሲጀምር ቢደውልም አላነሳለት። ኦ ቆርጠሻል ማለት ነው። ሳራ እኮ ነኝ ያንቺት። እንዲህ ነው እንጂ ደግሞ የምን ወንድን ማለማመጥ ነው? በሱ ቤቴን ጊዜ የምለምለው መስሎት ይሆናል። እኔ የምልሽ የሚደውልልሽ ልጅስ ማለቴ አብርሽ አሁንም አለ? እሱም ደውሎ አያውቅም። በዛው ጠፍቷል እሱ ራሱ። እኔማ እንደዚህ ስትሞሸሪ ሳይ አብርሽ ጋር የምትሄጂ መስሎኝ ነበር። ኧረ ሌላ ቦታ ነው፣ የስራ ቀጠሮ አለኝ። እንደዛ ከሆነ ጥሩ። ከዚህ በኋላ ግን ፍቅረኛ ስትይጂ ጠንቀቅ በይ። አሁን እባክሽ አትረፍድብኝ ወለቴ። ማታ እናወራለን እሺ? እሺ በቃ ቦርሳዬን ይዤ ልምጣ። እሺ እንጂ ነኝ ሳምሪ። የምፈልገውን ነገር ለማግኘት ሲኦል መግባት ካለብኝ ሲኦል እገባለሁ።
ቁጭ በይ። እንዴት ነህ? የለችም እንዴ? ማን? ስሟን መጥራት አልፈልግም። ይቅርታ ማን ስላልኩ። የለችም። እሷን ማየት ነው ያስጠላኝ። አትጨነቅ። ከዚህ በኋላ የምታየው የምትወድህንና የምታፈቅርን ሴት ብቻ ነው። እኔም እሱን አይደል እንዴ የምፈልገው? የኔ ፍቅር በጣም ጣፋጭ ነህ። አንቺም በጣም በጣም ልዩ ነሽ። ከዚህ በላይ ትደሰት ነበር እኮ እድሉ መጀመሪያ እኔ ቢሆን ኖሮ። አሁን ሳገኘሽኝ አይደል እንዴ መች ረፈደ። እሱማ ልክ ነህ። ለማንኛውም በጣም ደስ ብሎ ብዙ ጊዜ ፍቅሬ ልገልጽልህ ብዬ አልተሳካልኝም። በመጨረሻ ሰዓት ግን ተሳካ። ታዲያ ለምን ያን ያልጠየቅሽኝም ነበር? ልነግርህ ስል አንተና ሳራ ቀድማችሁ ፍቅር ጀምራችኋል። ታዲያ እኔ ምን ላድርግ? ምን ነው የኔ ፍቅር የጨነቀ ነገር አለ እንዴ? ኧረ የለም። በጣም ስተነፍስኩ የጨነቀ መስሎኝ ነው። አንቺ ወራዳ ምን ያደረጋችሁ ነው? ሳርዬ ተረጋጊ። በእውነት እንደምታስበው አይደለም። ዝም በይ። ስም እንዳትጠሪ። ከገዛ ፍቅረኛዬ ጋር ተኝተሽ ደግሞ ስም ትጠሪያለሽ? እህቴ ቆይ እባክሽ አንዴ ላስረዳሽ። ስሜን አትጥሪ። አንቺ ከሃዲ በጣም ባለጌ ሴት ነሽ። እሺ ለካ እሱ እንድጠላ የምታደርጊው አንቺ ራስሽ ነሽ። በቃ ተረጋጊና ሁሉንም እናስረዳሽ። ዝም በል አንተ ከሃዲ። የምን አፋልላን ታስረዳኝ? አንቺ ነሽ እንጂ ከሃዲ። ከዛ የድሮ ፍቅረኛሽ ተብዬ ጋር የምትማግጩ ማ ወራዳ። እኔ እንደዚህ አይነት ባለጌ አይደለሁም። እሺ አንተ ነህ የአክስቴ ልጅ እያልክ ከብዙ ሴቶች ጋር እንደምትወጣ የደረስኩብህ ከሃዲ። ያንን ሜሴጅ የድሮ ፍቅረኛሽ አይደል የላከው? አይደለም። ማን እንደላከ አላውቅም። ቆይ ደግሞ ስለ አክስቴ ልጅ ደግሞ ማን የነገረሽ? ይዛት የተኛችው ሴት ነች የነገረችኝ። እንዴ የኔ አክስት ልጅ ወንድ እንጂ ሴት አይደለችም። ለአንተስ የድሮ ፍቅረኛ ማን የነገረ? ንገረኛ። እኔ ፍቅር እንደጀመርኩ ማን የነገረ? እሷ ናታ። አንቺ ባለጌ። ምን ብናረግሽ ነው እንደዚህ የምታረጊው? በጣም ታሳፍሪያለሽ። ይሄን እኔ ካንቺ አልጠብቅም። ሰማለሽ? አይንሽም ማየት አልፈልግም። አሁን ዘርቤ ከተገበኝ ወጥልኝ። እንደምሰማሽ አንቺ ወራዳ ወጥልኝ። የኔ ፍቅር ይቅርታ አድርጊልኝ። እሷን አተሳስታ ያሳሳተች። ይቅርታ አድርጊልኝ የኔ ፍቅር። እኔ ነኝ አይደል ለዚህ ላይ ከተትኩ። ለኔ ይቅርታ አድርጊልኝ። አይ አንቺ አይደለሽም። ከዚህ ሁሉ መጀመሪያ እኛ ብንነጋገር ኖሮ ሁሉ ነገር አይፈጠርም ነበር። ሰው ማስገባታችን ነው እንደዚህ ለዚህ ሁሉ ጉድ የዳረገ። ይቅርታ አድርጊልኝ የኔ ቆንጆ። ይቅርታ አድርጊልኝ። ከዚህ በኋላ የሚፈጠረውን ነገር በሙሉ እየተነጋገርን እንፈታለን። አንድ ሰው መሀላችን አናስገባ።